ما تشوفيني دكتورة ويم دمو الطبيب قبل ما تشوفيني الطبيب ما باخذ أي دواء ما باخذ أي دواء ቅድሚያ ዶክተር ሳያይ በፊት ምንም አይነት መድኃኒት አልወስድም። ምክንያቱም የሆነ ነገር ስትታመሙ እናንተን ላለማሳከን እናንተን ሐኪም ቤት ላለመውሰድ ሲሉ ምን ያደርጋሉ? የተገኘውን መድኃኒት ይሰጧቸዋል። እና ይሄን ነገር ደግሞ ዶክተር ያላየው ነገር ሳትመረመሩ መድኃኒታችሁ ምንድነው በሽታችሁ ምን እንደሆነ ሳትለዩ በፍጹም የሰጧችሁ መድኃኒት እንዳትወስዱ ማለት ነው። ዛሬ በዚህ ጉዳይ ላይ የምሰራላችሁ ይሆናል። ይቅርታ ሰላምታዬን ዘነጋሁትኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉል ሸቃሊ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደዚሁም ደግሞ ምለምናችሁ ማስቸግራችሁ ነገር አለኝ። እሱ ምንድነው? እህቶች ጋር እንዲደርስ ሼር አድርጉልኝ። በእርግጥ በሉል ዩቲዩብ ቻናል ላይ ብዙ ሰርቻለሁ። ነገር ግን አሁን ደግሞ በጣም አስፈላጊ የሆኑ ስለ አረብ ሀገር እህቶቼ ኮንትራት ሲጨርሱ እንደዚሁም ደግሞ መብትና ግዴታችሁ ሰዎቻችሁ ደግሞ እናንተ መስራት ፈልጋችሁ እነሱ ደግሞ ሊያሳፍሯችሁ ከፈለጉ በብዙ ነገሮች ላይ ስለምሰራ እናንተ ብዙ እህቶች ጋር እንዲደርስልኝ ሼር አድርጉልኝ። አይከፈልበትም። ምክንያቱም ብዙ እህቶች በጣም በጭንቀት ላይ ነው የሚገኙት። ኮንትራት ሲጨርሱ ልታሳፍረኝ ነው የሚሉ ብዙ ጥያቄዎች፣ ነገር ግን ሰርቻለሁ ሉል ዩቲዩብ ቻናል ላይ ግን ማንየው መብትና ግዴታችሁን ሰርቻለሁ፣ ግን ማንየው አይደርሳችሁም እና ላይክ አድርጉ። አይከፈልበትም። ስለዚህ አይዟችሁ፣ አብሽሩ። አሁን ወደ መጣሁበት ሄዳለሁ ማለት ነው። አሟችሁ ሆስፒታል መሄድ ተፈለጋችሁ፣ ሆስፒታል መሄድ ፈልጋለሁ ማለት ስትፈልጉ ምን መሰላችሁ የምትሉት? በዲ ወይም አብቃ ሩህ ሙስተሽፋ። በዲም እፈልጋለሁ ነው፣ እብቃም እፈልጋለሁ ነው። ሁለቱንም ማወቅ አለባችሁ። አብቃ ሩህ ሙስተሽፋ ሆስፒታል መሄድ እፈልጋለሁ። እሽቲ ቤት ሩህ ሙስተሽፋ። ለምን ሆስፒታል መሄድ ፈለግሽ? እሽቲ ቤት ሩህ ሙስተሽፋ። ለምን ሆስፒታል መሄድ ፈለግሽ? ለምንድን ነው መሄድ የፈለጋችሁት? ምናችሁን የታመማችሁ ነው? እራሳችሁን ነው? ሆዳችሁን ነው? አይናችሁን ነው? ጆሮአችሁን ነው? ምናችሁን ያመመው? ለምሳሌ እነ ተአባና አብቃት አለች ማለት ትችላላችሁ። እኔ ታምም ያለው መታከም እፈልጋለሁ። እኔ ታምም ያለው መታከም እፈልጋለሁ። ራስሽን ታመሽ ከሆነ ራሴ ተአባና፣ ራሴን ታምም ያለው ራሴ ተአባና። ወይም ደግሞ ሆድሽን ታመሽ ከሆነ ተአባን በጥኒ የአውርኒ በጥኒ፣ ሆዴን ያመኛል። የአውርኒ በጥኒ ወይም ደግሞ የአውርኒ ራሴን ያመኛል። የሚያማችሁን ቦታ ትናገራላችሁ። የሰውነት አካሎችን የሰውነት ክፍሎችን ኢንሻአላህ በቀጣይ እሰራለሁኝ። አላህ ካለ ያመማችሁን ነገር ትናገራላችሁ ማለት ነው። ደማችሁ መመርመር ከፈለጋችሁ ወይም ደግሞ ሙሉ ምርመራ ማድረግ ከፈለጋችሁ አብቃት ተህሊል ወይም ደግሞ በዲ ተህሊል ደም ምንድነው? ደሜን መመርመር እፈልጋለሁ። ወይም ደግሞ በዲ ተህሊል ካምል ሙሉ ምርመራ ማድረግ እፈልጋለሁ። በዚህ አጋጣሚ ልነግራችሁ የምፈልገው ነገር እነሱ የሕክምና ኢንሹራንስ ሊያወጡላችሁ ግድ ይላል። አውጡሉ ይበሏቸው። ያ የሕክምና ኢንሹራንስ ሲወጣ የሚከፈል ገንዘብ አለ። ያ ሲወጣ ማለት ነው 400 500 ሊሆን ይችላል። ግን በደንብ የሚያክሙም አሉ፣ በደንብ ባያክሙም አሉ። እንደ ሆስፒታሉ ነው የሚወስነው። ያ የሕክምና ኢንሹራንሳችሁ በጣም ትልቅ ሆስፒታል ተሆነ በደንብ ትታከማላችሁ። በደንብ ማለት ነው። ለአመትም ለ2 አመትም ያ
የኢንሹራንስ ወረቀት እስካላችሁ ድረስ በነፃ ነው እየታከማችሁ የምትወጡት ማለት ነው። በዚህ ጉዳይ ላይ ሉሉ ዩቱብ ላይ ሰርቼ ነበረ። ስንት ብር እንደሚከፈል ግን አልሰራሁላችሁም። ኢንሻአላ ወደፊት ምሰራላችሁ ይሆናል ማለት ነው። ሌላው ደግሞ እሽጋለ ጠቢብ ሆስፒታል ከሄዳችሁ በኋላ ለዶክተሯ በሽታችሁን ካስረዳችሁ በኋላ እሽጋለ ጠቢብ ዶክተሯ ምን አለች ብላችሁ መጠየቅ ትችላላችሁ። ዶክተሯ ምን አለች? እሽጋለ ጠቢብ ወይም ደግሞ እሽጋለ ዶክቶራ፣ እሽጋለ ዶክቶራ ዶክተሯ ምን አለች ብላችሁ ጠይቁ። ደዋ ወይም ኢላጅ ምንድነው? መድኃኒት ነው። ጂቢሊ ደዋ ከተባልሽ መድኃኒት አምጭልኝ። ደዋና ደዋም ይለያያሉ። ደዋ ማለት መድኃኒት ነው። ደዋም ማለት ደግሞ ስራ ማለት ነው። ደዋም ስራ፣ የመንግስት ሰራተኛ ሊሆን ይችላል። ስራ ደዋም ይላሉ። ነገር ግን ደዋም በምን ነው የሚለያዩት? ደዋ ስንል ደግሞ መድኃኒት ነው ወይም ደግሞ ኢላጅ ይሉታል። አንዳንዶቹ ኢላጅ ይሉታል። ተአለሽ ስንል ግን መታከም፣ እታከማለሁ፣ ታከምኩ። ተአለሽ ስል ታከምኩኝ እንላለን ማለት ነው። አለጂኒ አክሚኝ ነው። አለጂኒ አክሚኝ እያልን ነው። ሌላው ደግሞ ማቡቃ ታጤኒ ኢላጅ፣ ማቡቃ ታጤኒ ኢላጅ ወይም ደዋ። ማቡቃ ታጤኒ ደዋ መድኃኒት እንድትሰጭኝ አልፈልግም፣ መድኃኒት እንድትሰጭኝ አልፈልግም። አነ ግልት ልኪ ተወዲኒ ሙስተሽፋ፣ አነ ግልት ልኪ ተወዲኒ ሙስተሽፋ መድኃኒት እንድትሰጭኝ አልፈልግም። እኔ ያልኩሽ ሙስተሽፋ ሆስፒታል እንድትወስጂ ነው። እኔ ያልኩሽ ሙስተሽፋ ወይም ደግሞ ሆስፒታል እንድትወስጂ ነው። ሙስተወሰፍ ማለት ክሊኒክ ነው። ቀለል ያለ ክሊኒክ አለ አይደለ? ትንንሽ ወይ እንትኖች በሀገራችን ክሊኒኮች እነሱ ሙስተወሰፍ ይባላሉ። ሙስተወሰፍ ይባላሉ። ሌላው ደግሞ ገበል ማትሹፍኒ ጠቢብ ወይም ዶክቶራ፣ ገበል ማትሹፍኒ ጠቢብ ወይም ዶክቶራ ማባኸድ አይደዋ፣ ማባኸድ አይደዋ ወይም አይ ኤላጅ። ቅድሚያ ዶክተር ሳያየኝ ምንም አይነት መድኃኒት አልወስድም። ቅድሚያ ዶክተር ሳያየኝ ምንም አይነት መድኃኒት አልወስድም። አመመኝ ስትሏቸው በቃ የሆነ የማስታገሻ መድኃኒት የሆነ ነገር ሊሰጧችሁ ይችላሉ። ፓራስታሞን ኦኬ፣ ምንም አይደለም። ፓራስታሞን ያስታግሳል በሽታ። ግን ሌላ መድኃኒት ከሰጧችሁ በፍጹም እንዳትቀበሉ፣ በፍጹምም እንዳትወስዱ። ምክንያቱም በሽታችሁ ምን እንደሆነ አልታወቀም። በሽታችሁ ምን እንደሆነ እናንተ ያወቃችሁት ነገር የለም፣ አልተመረመራችሁም። እነሱ የሰጧችሁ መድኃኒት፣ እነሱ የሚሰበሰቡት ብዙ አይነት መድኃኒት ይሰበስባሉ። አብዛኞቹ ይታመማሉ፣ አብዛኞቹ ደግሞ ብዙ አይነት መድኃኒት ይኖራቸዋል። ስለዚህ ያንን መድኃኒት እንኪው ሰጂ ያሽልሻል ብትላችሁ ኖ ማለት ነው ያለባችሁ። እናንተ እዚህ ቦታ ላይ ስትኖሩ ቆራጥና ደፋር መሆን አለባችሁ። ደፋር አይደለሁም ካላችሁ ከዛሬ ጀምራችሁ ድፍረትን መለማመድ አለባችሁ። መለማመድ አለባችሁ። እንዴት ነው ድፍረትን የምንለማመደው? እንዴት ነው ከድፍረት ጋር የምዋሃደው ካላችሁ ዛሬ አንድ ብላችሁ ትጀምራላችሁ። አንድ ብላችሁ ጀምሩ። ምክንያቱም ቆራጥ ስትሆኑ በየትም ቦታ ላይ ትከበራላችሁ። በየትም ቦታ ላይ ማለት ነው። የሰው መብት አትንኩ፣ መብታችሁን ግን አስከብሩ። መብታችሁን ደግሞ የምታስከብሩት እናንተ ናችሁ። ማንም ሰው ሊያስከብርላችሁ አይችልም። ማንም። ያ የሚሆነው ደግሞ ስራችሁን ትሰራላችሁ በአግባቡ። በስራችሁ ቀልድ አታውቁም። ነገር ግን እናንተ ላይ ሲደርሱባችሁ ደግሞ ለምን ማለት ልመዱ። ለምን ብላችሁ ቆራጥ መሆን አለባችሁ። አይ እንደዚህ ካልሽ አሳፍርሻለሁ፣ እንደዚህ ልሻለሁ የሚሉት ነገር አለ። ነገር ግን ያለ ፍላጎታችሁ ማሳፈር አይችሉም። ያለ ፍላጎታችሁ እናንተ እነሱን የመክሰስ መብት አላችሁ። እነሱን የመክሰስ መብት አላችሁ። ያ ምንድነው? ኢንሻአላህ ሉሉ ዩቲዩብ ላይ በቅርብ እሰራላችኋለሁ። በዚህም ደግሞ እሰራላችኋለሁ። ሼር አድርጉ። ችግሩ ሼር አታደርጉም፣ ቪዲዮ እይታ የለውም። እናንተ እነሱን የመክሰስ መብት አላችሁ። ይሄ የሚሆነው ግን እናንተ ቆራጥ ጎበዞች ስትሆኑ ነው። ቋንቋ ላይ ደግሞ ተማሩ። ዛሬ ኦንላይን ላይ በየትም ቦታ ላይ መማር ትችላላችሁ። ጠንከራችሁ ተማሩ። እንግሊዘኛ ተማሩ። በእንትን ታልቻላችሁ በአረበኛ መናገር ታልቻላችሁ አብዛኞቻችሁ የተማራችሁ የተመረቃችሁ ናችሁ እና በእንግሊዘኛ መናገር ትችላላችሁ። ስለዚህ የሚሰማችሁን ስሜት ተናገሩ።
የፖሊስ ቁጥር ደግሞ 9 3 ጊዜ 99 3 ጊዜ ነው። እዛ ደውላችሁ ሪፖርት ማድረግ ትችላላችሁ። ያለ ፍላጎቴ ነው የምታሳፍረኝ ማለት ትችላላችሁ። አብዛኛውን ጊዜ ምንድን ነው ያለ ደሞዛችሁን ይይዛሉ። ደሞዛችሁን ይዘው አጠራቅመው በቃ መክፈል ሲያቅታችሁ ትኬት ቆርጠው እናንተ ሳታውቁ ያሳፍሯችኋል። እናንተ ደግሞ ምንም አይነት መረጃው ስለሌላችሁ ማንም ምንም ስለማይነግራችሁ ምን ታደርጋላችሁ? ዝም ብላችሁ ሀገራችሁ ትሳፈራላችሁ። አማራጭ የለም ብላችሁ። ነገር ግን አማራጭ አለ። እነሱን መክሰስ ትችላላችሁ። በአሁን ሰዓት ላይ ለምንድን ነው በእያንዳንዳችሁ አካውንት እንዲከፍቱላችሁ ተደርጓል። አካውንት የሚከፈትላችሁ ለምንድን ነው? ያስገቡበትን ብር መጠን የእናንተን ያስገቡበትን ብር መጠን እንዲታወቅ ነው። ስለዚህ ያ ማለት እነሱ እንኳን አስፈርመናችኋል ብለው የውሸት ፊርማ እንኳን ቢያመጡ የታለ አካውንቷ ነው የሚባሉት። እና ስለዚህ እህቶቼ አላህ ይገዛችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ወዳችኋለሁ። በሌላ ቪዲዮ ኢንሻአላህ እሰራላችኋለሁ። እንዴት ነው ሂደቱ የሚለውን ነገር እሰራላችኋለሁ። አብራችሁ ቆዩ። በሉሉ ዩቱብ ላይ ኢንሻአላህ ሙሉ ማብራሪያ እሰጣለሁኝ። እናንተ ደግሞ ለሌሎች ሼር እያደረጋችሁ ሙሉ መረጃው እንዲደርሳቸው አድርጉልኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።